ሰላም እንደምን ሰነበታችሁ፣ እንደምን ከረማችሁ። ክርስቲያኖች በኃጢአት ህይወት ውስጥ እየኖሩ ወይ በኃጢአት የህይወት መልክ እየተመላለሱ ለምን ስኬት በህይወታቸው ለምን መከናወን በህይወታቸው ይገጥማቸዋል? ወይንም ደግሞ አንዳንድ ሰዎች እንደሚናገሩት አንዳንድ ሰዎች እንደሚሉት በኃጢአት ውስጥ እያሉ በኃጢአት ልምምድ ውስጥ እየተመላለሱ ሳለ የእግዚአብሔር በትምህርተ ጥቅስ ውስጥ በረከት የተለያዩ ነገሮችን ወደ ህይወታቸው ያስተናግዳሉ። ይህ ሲሆን የእግዚአብሔር አብሮነት ከነርሱ ጋር እንዳለ፣ የእግዚአብሔር መገኘት ከነርሱ ጋር እንዳለ፣ የእግዚአብሔር ባርኮት ከነርሱ ጋር እንዳለ ሰዎች ይሰማቸዋል ወይንም ደግሞ ያንን ያስባሉ። ብዙ ጊዜ በእነርሱ ዙሪያም የተከማቹ ሰዎች እግዚአብሔር ካንተ ጋር ነው፣ እግዚአብሔር ካንቺ ጋር ነው፣ እግዚአብሔር ካንተ ጋር ስለሆነ እነኚህን ተአምራቶች እነዚህን በረከቶች አግኝተሃል በሚል የእግዚአብሔርን ከእነርሱ የኃጢአት ልምምድ ጋር ከእነሱ በኃጢአት ከመመላለስ የህይወት መልክ ጋር እንደተስማማ አድርገው ያቀርባሉ። እውነት ነው። አንዳንድ ጊዜ በክርስትና ህይወት እየኖርን ክርስቲያናዊ ባልሆነ የህይወት መልክ እየተመላለስን አንዳንድ በረከቶች የምንላቸውን ነገሮች በህይወታችን ሊሆኑ ይችላሉ። በረከቶች ምንላቸው ቁሳዊ የሆኑ ብቻ ደግሞ ሳይሆኑ ተአምራቶችን በህይወታችን ልናይ እንችላለን። መድገም ካለብኝ ምናልባት ይህንን ቃል ልድገመው። ክርስቲያን ሆነን በእግዚአብሔር ቤት ውስጥ ሆነን ነገር ግን በተደበቀ ኃጢአት ውስጥ በኃጢአት ልምምድ ውስጥ በኃጢአት ጎዳና ውስጥ እየተጓዝን እግዚአብሔር በህይወታችን የእርሱን የእጅ ሥራ ተአምራት ሊያሳየን ይችላል። ነገር ግን ያንን ተአምራት አየን ማለት ያንን የእግዚአብሔርን እጅ አየን ማለት እግዚአብሔር ከኃጢአታችን ጋር ተባብሯል፣ እግዚአብሔር ኃጢአታችንን አጽድቆልናል ማለት አይደለም። ይህንን ተአምራት ይህንን የእግዚአብሔርን ሥራ ይህንን የእግዚአብሔርን ባርኮት ለምን በህይወታችን በዛው የህይወት መልክ ውስጥ እያለን እንደተከሰተ የሚያሳይ አንድ የመጽሐፍ ቅዱስ ክፍል ከመዝሙር 106 ከቁጥር 6 ጀምሮ ያለውን ቃል በጌታ በኢየሱስ ስም አነበዋለሁ። እንዲህ ይላል። በአዲሱ መደበኛ ትርጉም ነው ማነበው። እኛም እንደ አባቶቻችን ኃጢአት ሰራን፣ በደልን ክፉንም አደረግን። አባቶቻችን በግብፅ ሳሉ ታምራትህን አላስተዋሉም፣ የምህረትህን ብዛት አላሰቡም። በባህሩ አጠገብ ገና ቀይ ባህር አጠገብ አመፁ። እርሱ ግን የኃይሉን ታላቅነት ለማሳወቅ ስለ ስሙ አዳናቸው። ቀይ ባህርን ገሰጸ፣ እርሱም ደረቀ። በምድረ በዳ እንደሚታለፍ በጥልቅ ውሃ መካከል መራቸው። ከባላጋራቸው እጅ አዳናቸው፣ ከጠላትም እጅ ታደጋቸው። ባላንጣቸውን ውሃ ዋጣቸው፣ ከእነርሱም አንድ አልተረፈም። ከዚህ በኋላ የተስፋ ቃል አመኑ፣ በዝማሬም አመሰገኑ ይላል። ይህ ክፍል የሚነግረን እንግዲህ እኛም እንደ አባቶቻችን ኃጢአት ሰራን ይላል። አባቶቻችን በግብፅ ሳሉ ታምራትህን አላስተዋሉም፣ በባህሩ አጠገብ ገና ቀይ ባህር አጠገብ አመፁብህ ይልና እርሱ ግን የኃይሉን ታላቅነት ለማሳወቅ ስለ ስሙ አዳናቸው። ቀይ ባህር ገሰጸ፣ እርሱም ደረቀ። በምድረ በዳ እንደሚታለፍ በጥልቅ ውሃ መካከል መራቸው ይላል። እግዚአብሔር ለእስራኤላውያን በባህሩ ፊት ላመፁት፣ በባህሩ በቀይ ባህር አጠገብ ሆነው ላመፁት፣ ላጉረመረሙት ለእስራኤላውያን ተአምራትን አድርጎላቸዋል። ተአምራትን ለምን እንዳደረገ የሚነግረን ቁጥር 8 ነው። ተአምራትን ያመፁ እስራኤላውያን የተከተላቸው የባህር መከፈል የሆነላቸው እንደ በምድረ በዳ እንደሚታለፍ በውሃ መካከል እንዲያልፉ ያስቻላቸው፣ ባላጋሮቻቸው በሙሉ እንዲጠፉ እነርሱ እንዲድኑ ያደረገበት ምክንያት ባህሩ ፊት ለፊት የሰሩት ኃጢአትን እግዚአብሔር ለማጽደቅ አይደለም። ባህሩ አጠገብ ቆመው ያመፁትን አመፅ እግዚአብሔር ስለተቀበለው አይደለም። ነገር ግን እርሱ
የኃይሉን ታላቅነት ለማሳወቅ ስለ ስሙ አዳናቸው ይላል። ስለዚህ በክርስቲያኖች ሕይወት፣ በወንድሞች ሕይወት፣ በእያንዳንዳችን በእህቶች ሕይወት፣ በእያንዳንዳችን ሕይወት ትክክለኛ የሕይወት መልክ ላይ ሳንሆን የእግዚአብሔርን ተአምራት ካያችሁ፣ የእግዚአብሔርን እጅ ካያችሁ፣ ነገር ግን በዛው የሕይወት መልክ ውስጥ ከሆነ ያላችሁት እግዚአብሔር የኃይሉን ታላቅነት ለማሳወቅ ስለ ስሙ ያንን አድርጓል። በዚህም በምላሹ ደግሞ ከዛ በኋላ ወደ እርሱ እንድንመለስ፣ መንገዳችንን እንድናቀና፣ ከእርሱ ጋር እንድንታረቅ፣ አቅጣጫችንን አስተካክለን የእሱን እጅ በሕይወታችን እንድንፈልግ ለማስቻል ነው። ከዚህ በኋላ የተስፋ ቃሉን አመኑ፣ በዝማሬም አመሰገኑት ይላል። ስለዚህ እግዚአብሔር የሰጠንን የሰማይን የተስፋ ቃል፣ የዘላለም ሕይወትን፣ የመንግስቱን የተስፋ ቃል እናምን ዘንድ፣ አይኖቻችን ይበሩ ዘንድ፣ አይኖቻችን ይከፈቱ ዘንድ፣ በቃል አንዳንድ ጊዜ እግዚአብሔርን መስማት ሲሳንን፣ በንግግር አንዳንድ ጊዜ እግዚአብሔርን መስማት ሲሳንን፣ እግዚአብሔር በተአምራቶች በልዩ ልዩ ምልክቶች ኃጢአት ውስጥ እንኳን ብንሆን እግዚአብሔር በእነኚህ መንገዶች ሊናገረን ይችላል። እነዚህ ነገሮች ግን እኛን ሊያስታብዩን፣ እኛን ሊያታልሉን፣ እኛን ሊሸውዱን አይገባም። ተአምራቶች ሆኑ ማለት እግዚአብሔር ከኃጢአታችን ጋር ተስማምቷል ማለት አይደለም። የእግዚአብሔርን እጅ በሕይወታችን አየን፣ ጠላቶቻችን በባህር ውስጥ አሰጠመልን፣ ባህሩን ከፈለልን፣ በደረቅ መሬት ተሻገርን ማለት ባህሩ ፊት ለፊት ላይ የሰራነውን ኃጢአት እግዚአብሔር አጽድቆታል ማለት አይደለም። እግዚአብሔር ስለ ስሙ እንደገና ደግሞ የኃይሉን ታላቅነት ለማሳየት ለእስራኤላውያን ይህንን አድርጓል። በሕይወታችንም የእግዚአብሔር የኃይሉን ታላቅነት እናይ ዘንድ ከናለንበት ኃጢአት እጁን አይተን ይሆናል። ስለ ስሙ ብሎ ተአምር አድርጎልን ይሆናል። ግቡ በዛው የሕይወት መልክ እንድንቀጥል ሳይሆን ካለንበት የሕይወት መልክ ተመልሰን የተስፋውን ቃል አምነን ለስሙ ክብር እንድንሰጥ ነው። ለእያንዳንዳችን እግዚአብሔር ጸጋ ያብዛልን። በዙሪያችን ላይ እግዚአብሔር እየሰራ ያለውን ታምራት፣ እየሰራ ያለውን ድንቅ በረከቱን በሚታይ አይነት መልኩ በሕይወታችን እያደረገ ያለውን ነገር አይኖቻችንን ከፍቶልን ማስተዋል እንድንችል ለእያንዳንዳችን ጸጋ ያብዛልን። በሰላም እንገናኝ።